መንታ መንገድ ታሲን የሳሚቱን ሆቴልና ቤት የግሉ አድርጓል። እናም በቤቱ አናት ላይ የሰፈረውን የታሲንን አባት ስም አውርዶ የራሱን መስቀሉ ቤተሰቡን በሙሉ ንዴት ላይ ጥሏል። ምንድነው የምትሉት? ትላለች ህክመት። እመቤት፣ እሱ የፍርድ ቤት ማዘዣ ነው፣ ማንበብ ትችያለሽ ብሎ ጠበቃው ወረቀቱን ለህክመት ይሰጣታል። ቱርካን መነጽሬን አምጪልኝ። ትሰማለህ ታሲን፣ ቢበቃ ይሻላል፣ በቃ ብያለሁ። ወንድሜ ተረጋጋ። ሰከን ብሎ መነጋገሩ የተሻለ ይመስለኛል። የኔ ወድ ታሲን፣ እኛ እኮ ምንም አላደረግንም፣ ለምንድን ነው እኛ ላይ በቀልን የምትወጣው? ትላለች ህክመት። የኔ ወድ ታሲን ያልሽው? በእርግጥም የአባትሽ ልጅ ነሽ። እንደ አባትሽ ቅቤ የሆነ ምላስ አለሽ። አባታችሁ የሰውን ህይወት አበላሽቷል። ይኸውልህ ታሲን፣ እኔ እኮ በመሃላችን የሚያስማማንን መንገድ እየፈለግኩ ነው። ምንም የሚያስማማን መንገድ የለም ህክመት። በጥሩ ሰዎችና በመጥፎ ሰዎች መካከል ምንም አይነት ግንኙነት የለም። አሁን ሌላ ወሬ አልፈልግም። መች ነው ከቤት የምትወጡት? ይላል ታሲን። አንተ እዚህ ቤት የምትገባው በሬሳዬ ላይ ተራምደ ነው። እባክህ ሳሚት ተረጋጋ። ለእግዚአብሔር ብለህ ተረጋጋ። አስከሬንህ ከቤት እንዲወጣ አልፈልግም። እሺ፣ አሁን ለማንኛውም መች ነው ከቤት የምትወጡት? 2 ሰዓት ልስጣችሁ ወይስ 3 ሰዓት? ታሲን አማሃል እንዴ? ምንድነው የምትለው? ትላለሽ ህክመት። እሺ 3 ሰዓት ሰጥቻችኋለሁ። ዕቃዎቻችሁን ለማውጣት 3 ሰዓት ይበቃችኋል። ታሲን እየቀለድክ ነው? ህክመት እየቀለድኩ አይደለም። ሰዓቱን መቁጠር ጀምሯል። 2 ሰዓት ከ59 ደቂቃ ይቀራቸዋል። በዚህ ጊዜ ህክመት ትጮኻለች። ሁሉም ቤተሰብ ተረብሾ ወደ ላይ ይወጣል። ህክመትና ሳሜትም ወደ ክፍሉ ይሄዳሉ። በእሳት የተከዳችው ይስማ ብዙ መድኃኒቶቹን ወጣ ራሷን ስታ ነበር። ቤተሰቡ በሙሉ ይደነግጣል። ወዲያው አምቡላንስ መጥቶ ኢስማን ወደ ሆስፒታል ይወስዳታል። ይኸውላችሁ ለኢስማ ስል ዛሬ እዚህ እንድትሆኑ ፈቅጄላችኋለሁ። ግን አስታውሱ፣ ይሄ መኖሪያ ቤት የኔ ነው፣ በፈለኩ ጊዜ ወስደዋለሁ ብሎ ታሲን ትቷቸው ይሄዳል። በቀጠለው ትዕይንት ጃሃንና መሊክ መንገድ ላይ ያሉ፣ መሊክ ድንገት ወዷን ያማትና ወደ ሆስፒታል ይዟት ይሄዳል። ወይኔ ልጄ ምንድን ነው የሆነው? ወይኔ ትላለች መሊክ። አይዞሽ የኔ ውድ ደህና ትሆኛለሽ። ጃሃን ተሸክሞ ሆስፒታል ይዟት ይገባል። ዶክተር ምንድን ነው የተፈጠረው? ልጄ ምንድን ነው የሆነው? ትላለች መሊክ። አይ ልጅሽ ደህና ነው፣ አታስቢ፣ በጣም ጤናማ ነው፣ ተመስገን አምላኬ። ለምንድን ነው ታዲያ እንደዛ የሆነችው ዶክተር? ይላል ጃሃን። አላውቅም፣ አንዳንድ የደም መፍሰሶች አሉ፣ እሱን እያጣራው ነው። ብዙ የተካበደ ነገር አይደለም፣ አትደናገጭ። ከእርግዝና ጋር የተያዘ ህመም አይደለም። ዶክተሯ የሕፃኑን የልብ ምት ስታሰማቸው መሊክና ጃሃን በእንባ ይሞላሉ። በሌላኛው በኩል ሰርጋቸውን በቅርቡ ለማድረግ ሽርጉድ እያሉ የሚገኙት ኑህና ሲብ ላይ የሰርጋቸውን ጋርድ እያሰሩ ነው። ወይኔ የሆነ ነገር ረሳን። ምንድን ነው? የአባትሽን ስም አላስገባንም እኮ። አይ ምንም ችግር የለውም። እኔ እኮ ብዙ ያሳስበኛል። የኔ ውድ ይህን ነገር ግን ማወቅ አለብን። አይ አልፈልግም፣ ማወቅ አልፈልግም። ማለት ለምን? አይ በቃ እፈራለሁ። ለምን ትፈሪያለሽ? ምን መሰለህ፣ ከነዚያ ሁሉ ዓመታት በኋላ ለማዱግ የሰጡኝን ቤተሰብ ማወቁ ምንም ጥቅም የለውም። ማወቅም አልፈልግም። አይ ልክ አይደለም። እኔንና መሊክን እንደ ምሳሌ ውሰጂ። እናታችን በልጅነታችን ትታን ነበር ሄደችው። ከዛ ከዓመታት በኋላ አገኘናት። እናም ይኸው አብረን በፍቅር እየኖርን ነው። አይ አንድ አይደለም። እናታችሁ እኮ ለአያታችሁ አደራ የሰጠቻችሁ እንጂ ለማደጉ አይደለም። እባክዎ ይህን ርዕስ እንቀይረው። በቀጠለው ትዕይንት ጃሃን ወደ ሆቴል ሲሄድ የሆቴሉ አንዳንድ ክፍሎች ተቀይሮ አገኛቸዋል። አቶ ቱፋን ምን እየተፈጠረ ነው? እነዚህ ምንድን ናቸው? ያው የሆቴሉ ስም ስለተቀየረ አንዳንድ ነገሮችን እየቀየርን ነው። አልገባኝም። ምን ማለት ነው? አልሰማህም እንዴ? ታሲን እኮ የሆቴሉን ስም ቀይሮታል። ጃሃን በንዴት እየነደደ የተቀየረውን ስም ለማየት ወደ ሆቴሉ በር ይሄዳል። የሞኝ ሰውዬ ምን እያደረገ ነው ያለው? ምን እያየህ ነው? በዚህ ጊዜ ነው ይመጣል። እርግጠኛ ነኝ አልወደድከውም። ጉዳዩ መውደድና አለመውደድ አይደለም። እኛ እኮ አጋሮች ነን። ምንድነው እየሆነ ያለው? እኛ ለእናንተ ውሳኔ የፈለግነውን የማድረግ ህጋዊ መብት አለን። ይኸውልህ ትሰማለህ፣ እንደዚህ አይነት ተግባሮችን ማድረግ መጨረሻው አያምርም። ደግሞ ብቻችሁን የመወሰን መብቱን ማን የሰጣችሁ? ምን ይገርምሃል እንዴ? እስኪ ወደ ቤት ሂድና ቤትም የተፈጠረውን ነገር ተመልከት።
ይላል ነው። በዚህ ጊዜ ቻን በንዴት እየበረረ ይሄዳል። በሌላኛው በኩል የኔሳሜት የቤት ሰራተኛ ህክመት ኢስማ ራሷን ያጠፋችው በኢሳት ጉዳይ እንደሆነ እየተናገረች ነው። ይህንን ሀብል ያገኘሁት ኢሳት ክፍል ውስጥ ነው። ሀብሉ ደግሞ የኢስማ ነው። አልገባኝም። ምንድነው እየወራሽ ያለሽው? ግልጽ አድርጊው እንጂ። ይኸውልሽ እመቤት፣ ኢስማ ራሷን ለማጥፋት የሞከረችው በኢሳት ምክንያት ነው። በዚህ ጊዜ ቻን ወደ ቤት ይገባል። ምንድነው ያልሽው? ኢስማ ራሷን ለማጥፋት ሞከረች ነው ያልሽው? አዎ አድርገዋለች፣ ግን ደግሞ ሌላ ተረት ፈጥራለች። ምን መሰላቶ ቻን፣ ኢስማ ብዙ መድኃኒቶችን ውጣ ራሷን ልታጠፋ ነበር። ለምን? በኢሳት ዝም ብላ ነው የምታወራውን አታውቅም ትላለች ህክመት። ምንድነው? አልገባኝም። እስኪ ንገሪ፣ ምንድነው? ኢስማ ራሷን ለማጥፋት የሞከረችው ከኢሳት ጋር ፍቅር ውስጥ ስለወደቀች እና በዛ ተስፋ ቆርጣ ነው። አይ በዚህ ጉዳይ የምታጠፋ አይመስለኝም። ሌላ ነገር ይኖራል። ምናልባት ቻን በበኩሉ ነገሩን ለማጣራት ይጥራል። በሌላኛው በኩል ቢንያሚንና ሚስቱ ኢስማን ለማሳከም ሆስፒታል ናቸው። ይቅርታ፣ የኢስማ ቤተሰብ እናንተ ናችሁ አይደል? ይላል ዶክተሩ። አዎ እኛ ነን። ኢስማ ከሁለት ቀን በላይ እዚህ መቆየት አለባት እና እንደማስበው ከሆነ እናንተ ደግሞ ለዚህ አቅም ያላችሁ አይመስለኝም። ምን ማለት ነው? አልገባኝም። ምን ማለት ነው? አልገባኝም ይላል ቢንያሚን። አይ ክፍሎቹ ውድ ናቸው እና ቢሆኑስ? አይ አቅም አይኖራችሁም ብዬ ነው። እንዴ እሱ እኮ የሳሜት ልጅ ነው፣ የሳንሻላም ቤተሰብ ነው። አይ የሳንሻላም ቤት ሰራተኛ እንደሆናቸው አውቃለሁ። አይ አይደለም፣ ልጅ ነው፣ መታወቂያን አሳየው እያለች ቢንያሚን ሚስት ስትከራከር፣ በዚህ ጊዜ ቻን ይመጣል። ልጄ መጣ እና እስኪ ላናግርህ እፈልጋለሁ ትላለች ወይዘሮ ነያት። እሺ ና ተከተለኝ። ምንድነው አክስቴ? ችግር አለ? ልጄ የሚያሳዝን ነገር ነው የተፈጠረው። ይህንን ወረቀት ተመልከት። የኢስማ ክፍል ውስጥ ገባን ያገኘሁት ብላ ኢስማ ራሷን ለማጥፋት ከመሞከሯ በፊት የጻፈችውን ደብዳቤ ትሰጠዋለች። ቻንም አንብቦ ያዝናል። ቻንም ኢስማ ወደተኛችበት ክፍል ይገባል። ኢስማ ቻንን ስታየው እንባዋ ይመጣል። የኔ ውድ ኢስማ፣ ለምን እንደዚህ ያደረግሽ? እኮ ገና ወጣት ነሽ እና ብዙ የሚወድሽ ሰውም አለ። እንዳውቅ የምትፈልጊው ነገር ካለ ንገሪ። ምንድነው ችግሩ? በዚህ ጊዜ ኢስማ ታለቅሳለች። ልብሽን የሰበረው ኢሳት ነው አይደል? እንድረዳሽ የምትፈልጊ ከሆነ ሁሉንም ነገር በዝርዝር ንገሪ እና ካለሽበት ጭንቅ ላውጣሽ። እምልልሻለሁ፣ በጭራሽ ከችግርሽ ጋር ብቻሽን አልተውሽም። እረዳሻለሁ፣ ግን ደግሞ ሁሉን ነገር እንድትነግሪኝ እፈልጋለሁ። በአንደበቷን ያሰረው ኢስማ እጇን በሆዷ እየነካች ከኢሳት እንዳረገዘች ለቻን ትነግረዋለች። በዚህ ጊዜ ቻን ያዝናል። እርጉዝ ነሽ? በሌላኛው በኩል ኢሳት ከሌላ ሴት ጋር ፍቅር እየሰራ ነው። በዚህ ጊዜ ኢስማ ወንድም ኢሳት ወዳለበት ሆቴል ይሄዳል። ኢሳት፣ የኔ ውድ እዚህ ምን ትሰራለህ? እና ደግሞ አንተ እኮ የሰራተኛችን ልጅ ነህ። ጌታዬ ብለህ የማጠራኝ ለምንድነው? ሆቴሌ እንደዛ ያደረግከው ለምንድነው? ያለ ሕፃኑ ኢሳትን ይደበድበዋል። ኢሳትም ሕፃኑን ሊመተው ሲል ሆቴሉ ላይ የተሰበሰቡ ሰዎች ይቃወሙታል። ኢሳትም በንዴት እየነደደ ሕፃኑን ትቶት ይወጣል። ሕፃኑም ተከትሎ ኢሳትን ደረጃው ላይ ይጥለዋል። በስካር የጠነዛው ኢሳትም ደረጃ ላይ ወድቆ ራሱን ይስጣል። በቀጠሉ ትዕይንት ኢስማ እያለቀሰች ነው። ቻን በኢስማ ለቅሶ ልቡ ተሰብሯል። ኢስማ እባክሽ አታልቅሽ፣ ሁሉንም ችግር እናስተካክለዋለን። ማልቀስ አያስፈልግም። ቻን፣ እኔ እሱን አግብቼ መኖር እመኝ ነበር። እንደዚህ ያደርገኛል ብዬ አስቤ አላውቅም። እሱ ብዙ ነገሮችን ይነግረኝ ነበር፣ ተስፋን የሚያለመልሙ ብዙ ነገሮች፣ ከማንም ሰምቻቸው የማላውቃቸውን ብዙ ነገሮች ይነግረኝ ነበር። እኔ በሱ በጣም ደስተኛ ነበርኩ። ነገር ግን ይህ ፍቅር ውር አድርጎኝ ማይሆን ነገር አደረግኩ። በዚህ ጊዜ ኢስማ ለኢሳት እንዳረገዘች ስትነግረው የተፈጠረውን እያንዳንዱን ነገር ታስታውሳለች። ኢሳት፣ የምነግርህ ነገር አለ፣ ጠብቀኝ እያለች ኢስማ ኢሳትን ትከተለዋለች። እሺ ኢስማ፣ ምንድነው? ምን ፈለግሽ? እባክሽ ሌላ ቀን ትነግረኛለሽ። አይ በጣም አስፈላጊ ነው፣ ዛሬ ነው መንገር ያለብኝ። ይኸውልሽ፣ ትሰሚያለሽ? ጭንቅላቴ ልክ አይደለም።
እና የጀለተኛ እባክሽ እኔ ደግሞ ይህንን ነገር ካልነገርኩህ በቃ የምፈነዳ የመሰለኝ ነው። ምንድነው ብር ፈልገሽ? አይ ገንዘብ አይደለም ሌላ የምነግርህ ነገር አለ። ምንድነው? ኢሳት እርጉዝ ነኝ። ምን? አልገባኝም። ባርክሻለሁ እኔ እናንተ ልጅ ሊኖረን ነው። እየቀለድሽ ነው እንዴ? እኔ አሁን መሳቅ አልፈልግም። እንዴት ነው ያወቅሽው? አይ ሐኪም ቤት አልሄድኩም። ይኸውልሽ ስማ ምንም ይሁን ምንም ገንዘብ ሰጥሻለሁ። ከዛ ኢሳት ገንዘብ አልፈልግም ገንዘብ ምን ያደርግልኛል? ይኸውልሽ ስሚኝ እባክሽ ልጁን ማስወረድ አለብሽ። እንዴ አካሌ እኮ ነው ሊኔና ያንተ አካል እኮ ነው። ግድ አይሰጠኝም ምንም ግድ አይሰጠኝም። ይኸውልሽ እኔ ካንቺ ልጅ እንዲኖረኝ አልፈልግም። ምን አፈቅርሻለሁ ምናምን ስትለኝ አልነበረም እንዴ? ስትናገር የነበረው ሁሉ ውሸት ነበር? አዎ ውሸት ነበር። ይኸውልሽ ተመልከጂኝ ያ ሁሉ የነገርኩሽ ነገር በሙሉ ውሸት ነበር። እኔና አንቺ መጋባት አንችልም። ገባሽ? ለምን እንደዚህ አልከኝ? ለምን ዋሻኝ? በቃ እኔና አንቺ ደረጃችን አይመጣጠንም። ስለዚህ ግዴታ ልጁን ማስወረድ አለብሽ። ካልሆነ በመውለድሽ ትጸጸቻለሽ። ገባሽ? ወደ ክፍሉ ይገባል። ይስማም ወደ ክፍሏ ገብታ በብጫቂ ወረቀት ላይ ደብዳቤ ከጻፈች በኋላ ብዙ መድኃኒቶችን ትውጣለች። ከትውስታ መልስ ያለኝን ነገር በሙሉ አመኘው ነበር። ጥፋተኛው እኔ ነኝ። እሱ ምንም አላደረገም። ማመን አልነበረብኝም። እሱ መውደድ አልነበረብኝም። ይኸውልሽ ስማ አንቺ ጥፋተኛ አይደለሽም። አንድን ሰው መውደድ ጥፋተኝነት ወይም ወንጀል ሊሆን አይችልም። ተጠያቂው ኢሳት ነው። እሱ አታላይ ነው። እና ደግሞ አትርሺ በቅርቡ ዋጋውን ያገኛል። እኔ እቀጣዋለሁ። ለዚህ ደግሞ ቃል ገባልሻለሁ። ስለምንም ነገር አታስቢ። አንቺ ራስሽን ጠብቂ እባክሽ፣ ተጠንቀቂ እና ስለ ልጅሽ አስቢ። ሁሉንም ነገር እኔ እቆጣጠረዋለሁ። ኢሳት የገባልሽን ቃል በሙሉ እንድትፈጽሙ ታደርጋለሁ። ኢሳት ካንቺ ጋር ይጋባል። እመኚኝ። ብቻ አንቺ ራስሽን ጠብቂ ብሎ ጃን በሩን ከፍቶ ይወጣል። ይስማ እየተንሰቀሰቀች ታለቅሳለች። በሌላኛው በኩል ኢሳት ይስማ የተኛችበት ሆስፒታል ይገባል። ስላዳመጣችሁን እናመሰግናለን። ቀጣይ በሌላ ክፍል እስክንገናኝ ድረስ ሰላም።